ወይም ሶላት በምታደርጉ ሰዓት በአረብኛ ነው እና ብዙ ጊዜ ጸሎትም በአማርኛው ጸሎት የምታደርጉት ምናልባት የገነት ወይም የጀነት ቋንቋ ነው ወይ አረብኛ? እንደዛ አይነት ነገር ስለሰማሁ ነው። ይሄን ማስረጃ የለኝም። ነገር ግን የጀነት ቋንቋ ነው ወይ አረብኛ? እስልምናው እንደዛ ነው የሚያስተምረው ወይስ? እሺ ምድር ላይ የአረቦች ነው መነጋገሪያነቱ፣ ለአረቦች ብቻ ነው ስልህ ሌላው አያወራም ማለት አይደለም። የነሱ ቋንቋ ነው፣ ግን የዓለም ህዝብ ቁርአንን በአረብኛ እንዲረዳው ተደርጎ ተወርዷል ይላል ቁርአን ላይ ራሱ። ኢና ጀዐልናሁ ቁርአናን አረብየን ለዓለኩም ተዕቂሉን፣ ኢና አንዘልናሁ ቁርአናን አረብየን ለዓለኩም ተዕቂሉን ቢሊሳኒን አረብይም ሙቢን። ተመሳሳይ የሆኑ መልእክቶች አሉ። ቁርአኑ በአረብኛ ስለመወረዱ አላህ ራሱ በአረብኛ አድርጎ እንዳወረደው ቋንቋውንም እንደጠበቀው ነው የሚነግረን ማለት ነው። በአረብኛ ወርዶ ግን በሌላ ቋንቋ ተተርጉሞ የፈጣሪ ቃል በዚህ ስም ነው መባል አይቻልም። ለምሳሌ እንደ አማርኛው እንደ ግዕዙ የፈጣሪ ስም ማን ነው? ክርስቶስ ማን ብሎ ነው ፈጣሪን ጠርቶ ያስተማረው ቢባል እግዚአብሔር ነው የሚል የለም ባይብል ውስጥ። እግዚአብሔር ነው የሚል ማለት ኢየሱስ በዚህ መልኩ አስተምሯል በሚል በመጀመሪያ በነበረው በቋንቋው መሰረት ባለው ላይ የለም። በትርጉም ላይ ነው እግዚአብሔር የሚል ያለው። ቅድም ተናግሬ ያለው በተለያዩ ቋንቋዎች እንደተተረጎመ እንደየቋንቋዎች ነው የተተረጎመ ያልኩ ከዚህ አንፃር ነው ማለት ነው። ሌላው ቁርአን በአረብኛ ተወርዷል። እሺ ግጭት አለው ወይስ የለውም የሚለውንም ያካትታል። ለማን ተወረደ? ለነብዩ መሐመድ ብቻ። ኢቭን ለሐዋርያቶቻቸው ለአንዳቸውም የተወረደ ነገር የለም። ይህን በዚሁ እናረጋግጣለን። እሰማለሁ ግን ያ ጀማ በትክክል ይሰማል። ስለዚህ ይሄ ነው መልሱ ባጭሩ። ያልጠቀስኩልህ ካለ አስታውሰኝ። ሶሪ አቴንሽን ሰበቀኝ። እሺ ከዚህ መልሻለሁ። ሁሉንም የቀር ካለ ንገረኝ። ምናልባት ኢየሱስ ክርስቶስ ወይም ኢሳ አላህ ወደ ራሱ እንዳስነሳው ይናገራል እና ምናልባት በዘመን ፍጻሜ ጊዜ ወይም በፍርድ ቀን ጊዜ ተመልሶ ይመጣል ወይ? የሚመጣ እስከሆነ ደግሞ ሊፈርድ ነው ወይስ ምን ለማድረግ ነው የሚመጣው? በፍርድ ቀን የሚመጣበት ምክንያት ምናልባት ከእስልምና አስተምሮ አንፃር ኸይር። ቁርአን ምዕራፍ 4 ሱረቱ ኒሳ ከቁጥር 156 እስከ 159 ድረስ ባለው ላይ ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታናን ዐዚማ ይላል። በክህደታቸው እነዛ አይሁዳውያኑ ማለት ነው። በነገራችን ላይ ሁሉም ሳይሆኑ ጥመትን የተከተሉ አይሁዳውያን ላይ ነው ፎከስ የሚያደርገው። ወቢኩፍሪሂም ወቀውሊሂም ዐላ መርየም በጥመታቸውም ሆነ በንግግራቸው በመርየም ላይ በቀጠፉትና እብለትን በተናገሩት ምክንያት ተረገሙ ይላል። ወቀውሊሂም አሁንም በሌላ ንግግራቸው ተረገሙ። ምን ባሉበት? ኢና ቀተልና አልመሲሐ ዒሳ ብኑ መርየም ረሱለላህ የመርየም ልጅ አልመሲሕ ዒሳን ገደልን በማለታቸው ተረግመዋል አለና ወማ ቀተሉሁ ወማ ሰለቡሁ ውሸታቸውን አጋልጦ አልሰቀሉም አልገደሉትም አለ። ወላኪን ሹብህ ለሁ ነገር ግን በወቅቱ የሰቀሉት የገደሉት ሰው ዒሳን መስሏቸዋል። በተመሳሰለባቸው ሁኔታ በተመሳሰለባቸው ማለት አላህ መሳሰለባቸው የሚል ወሬ አይደለም እናወራው አሁን እዚህ ጋር። እነሱ በሰዓቱ ዒሳ ማለት ዒሳን የመሰላቸውን ሌላ ሰው ሰቅለዋል። እዚች ላይ ብዙ ጊዜ አንድ የሚነሳ ጥያቄ አለ ከክርስቲያን ወገኖች ማለት ነው። ምን ተብሎ ነው የሚነሳው? ያ የተሰቀለው ሰው ተመሳስሎ ማን ነው እሱ ይሉናል። እያወራን ያለ ነው ስለ ኢየሱስ ወይም ስለ ዒሳ ነው የምናወራው እንጂ ስለ ሌላ ሰው አይደለም። ማንም ይሁን እኛ አይመለከተንም። እሱ በሰዓቱ መስሏቸው ሌላን ሰው ሰቅለዋል ተባለ። አው ተባለ፣ አለፈ خلاص። አላህ የዛን ሰውዬ ስም ከና አያት አልጠቀሰልንም፣ እኛም አንጠቅስም። እከሌ ነው ብለን እናወራ። ነገር ግን ለክርስቲያኖች አንድ ግልጽ የሚሆን ነገር ግን የምንነግራቸው ነገር አለ። ምንድነው እሱ ከተባለ
ኢየሱስን አሳልፎ የሰጣቸው አስቆሮቱ ይሁዳ ወደ መነሻ ይመለሳሉ ኢንሻአላህ። በ30 ብር አሳልፎ ሰጥቷቸዋል ይላል። 30ውን ብር ለካህናት አለቆች ወስዶ ንጹህ እንደማሳልፌ በመስጠቴ በድያለሁ አለ ይላል። ሌላ ቦታ ላይ ራሱን ደግሞ ሄዶ ታንቆ ሞተ ይላል። ሌላ ቦታ ላይ ደግሞ በአፍጢሙ ተደፍቶ ሆዱ ተተርትሮ አንጀቱ ተዘርግፎ ሞተ ይላል። ሁለት አይነት ዘገባ ነው ያለው እዚህ ጋር። ለማንኛውም ይሄ እንዳለ ይሁንና በወቅቱ ግን ይሁዳ የት ሄደ የት ገባ ነው? ማን ሰቀለው? ማን ገደለው? በሰዓቱ እሺ፣ ይሄን እንደ ጥያቄ ነው የምናቀርብ። አንተ የግድ መልስልኝ ማለት አይደለም፣ እንድትይዘው ፈልጌ ነው። እና ወደ ቁርአናችን ስንመጣ በረፈአሁ ላሁ ኢለይህ ይላል። በሰዓቱ ተመሳሳይ ሆነን ሌላ ሰውን የገደሉት ካልን ኢሳ የት ሄደ ለሚለው ጥያቄ ቁርአን አስቀድሞ ምላሽ ሰጥቷል። ምን ብሎ? በረፈአሁ ላሁ ኢለይህ፣ አላህ ወደሱ አነሳው ነው የሚለው። ኢለይህ ማለት ወደሱ አነሳው፣ ወዴት? ከፍታ፣ ወደሱ ከፍ አደረገው። እሺ ወካነ አላሁ ዐዚዘን ሐኪማ፣ አላህ አሸናፊ ጠቢብ ወይም ጥበበኛ የሆነ አምላክ በመሆኑ ኢሳን ሳይሰቀል ሳይገደል ወደ ሰማይ አንስቶታል ነው። አሁን ወዳለበት ስፍራ አንስቶታል። እስቲል ሰማይ ላይ ይገኛል። ነቢዩ መሐመድ ቁርአን አስተምሯል። ኢነከ መይቱን ወኢነሁም መይቱን በማለት አንተም ሟች ነህ ተከታዮች ሌሎችም ይሞታሉ ብሎ አላህ ያላቸውን አስተምሯል። እኔ አልሞትም አድርጋለሁ እኔም የሚል የለም ቁርአን ላይ። ምክንያቱም እውነታ ነው፣ የፈጣሪ ቃል መሆኑን መለያው አንድም በዚህ ነው። ስለዚህ መጨረሻው ዘመን ላይ ይመጣል ወይ? አዎ። ኢቭን የሚመጣበትን ቦታ የሚወርድበትን ስፍራ አወራረዱን ጭምር ነው ነቢዩ መሐመድ በትንቢት የተናገሩት። ትንቢትን አላህ የገለጠለትና እንዲናገር ያዘዘው ካልሆነ በቀር ማንም ሰው ትንቢትን ትንፍሽ ብሎ መናገር እንደማይችል ኢስላማዊ አስተምሮት ያስተምራል። ስለዚህ የት ይወርዳል አሉ? ዲመሽቅ ደማስቆ ላይ እንደሚወርድ በመላእክት ታጅቦ እንደሚወርድ ምድር ላይ ከወረደ በኋላ የሚሰራቸውን ስራዎች ሁሉ በዝርዝር አስቀምጠዋል። ደጃል የተባለን ከሃዲ አንድ አይናማ ብቻ ሂጃዝ ላይ የሚነሳውን ዘሩ የአዳም ዘር የሆነን መዲናንና መካን እንደማይዘልቅና እንደማይዳፈር የተነገረት የሆነን ፍጡር ይህን ትልቅ ከሃዲን ፍጡር ማንም ሊገድለው የማይችለውን ዒሳ እንደሚገድለው ይናገራል ትንቢቱ ማለት ነው። ሌሎችም የሚሰራቸው ስራዎች አሉ። ሰፋና ረዘም የሚል ታሪክ ነው ያለው እዛ ላይ። አዎ ዒሳ ይወርዳል፣ ነገር ግን ሊፈርድ አይደለም የወርደው። በማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 22 ባለው ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታ የሚለኝ ሁሉ መንግሥተ ሰማይ አይገባም ከሚለው ጋር በተያያዘ በዛን ቀን ብዙዎች ጌታ ሆይ በስምህ አጋንንትን አላስለቀቅንም፣ በስምህስ ትንቢትን አልተናገርንምን ይሉኛል። የዛን ጊዜ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ነው የሚለው። ኢቭን ኢየሱስ መስካሪ መሆኑን ነው የተናገረ እንጂ ፈራጅ መሆኑን አልተናገርም። ፈራጅ ሌላ እንዳለ ነው የሚናገረው። ስለሱ የሚመሰክር ደግሞ ሌላ ወገን እንዳለ ነው የሚናገረው። እኔ ስለ ራሴ በመሰክር ምስክርነቴ እውን አይደለም ወይም በቂ አይደለም የሚል ጥቅስም እናገኛለን ባይብል ውስጥ ማለት ነው። ስለዚህ በዚህ መልኩ ቁርአን ላይ አዎ ዒሳ ተመልሶ እንደሚመጣ የተወሰነለትን ጊዜያቶች ቆይቶ በነቢዩ መሐመድ ሸሪዓ ኖሮ እንደሚሞትም ይገልጻል ትንቢቱ ማለት ነው። ወዲያኛው ዓለም ላይም ቀርቦ ይጠየቃል አላህ ዘንድ። ምን እንደሚጠየቀው ኢዝ ቃለ አላሁ ያ ዒሳ አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ አንተ የመርየም ልጅ ዒሳ ሆይ ያኔ ምድር ላይ በነበርክበትና ህዝቦችን በምታስተምርበት ጊዜ እኔንም ሆነ እናቴን ከአላህ ሌላ አማልክቶች አድርጋችሁ ያዙን፣ እኛን ተገዙ፣ ለእኛ ስገዱ ብለሃል ወይ ብሎ ህዝቦቹ ፊት አቁሞ ይጠይቀዋል። ይህንን አላህ አዋቂ ሆኖ ነው የሚጠይቀው። ምድር ላይ ራሱ መስክሮለታል አላህ ምን ብሎ? ቁርአን ምዕራፍ 5 ሱረቱል ማኢዳ ቁጥር 72 ላይ ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብኑ መርየም ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመላሁ ዐለይሂ አልጀነ ወመእዋሁ ናሩ ወማ ሊዛሊሚነ ሚን አንሳር ብሎ አስተምሯል ብሎ አላህ ነው
ለዒሳ የመሰከረለት። በእርግጥ ካዱ እነማን? ዒሳን የመርየምን ልጅ አላህ ማለት ፈጣሪ ማለት እሱ ነው ያሉ ሰዎች ከሃዲያን ናቸው አለና ወቃለ አልመሲህ፣ ነገር ግን አልመሲህ ያስተማረውም ሆነ ያለው ያ በኒ እስራኤል፣ እናንተ የእስራኤል ልጆች ወይ እዕቡዱላህ ረቢ ወረበኩም፣ አላህን ተገዙት የኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙት። ኢነሁ መን ዩሽሪክ ቢላህ፣ በአላህ ላይ ግን ያጋራ ሰው ባላንጣን ሌላን አጋር የያዘ ሰው ፈቀድ ሐረመ ላሁ ዐለይሂ ልጀና፣ ከሱ ላይ ጀነት መንግሥተ ሰማይ መግባት እርሙ ናት ብሎ እንዳስተማረ ቁርአን ይናገራል። ስለዚህ በዛን ዕለት የሚጠይቀው ለምንድን ነው ከተባለ ህዝቦቹ ላይ ሁጃ ለማስቀመጥ ነው ይባላል። ምስክር እንዲሆንባቸው ያስመሰክርባቸዋል በህዝቦቹ ላይ። እነሱ ዝም ብለው በደመ ነፍስ እሱም ጌታ ነው እናቲቱም አማላጅ ናት ብለው ሲገዟቸው ነበር። ማርያምንም ታማልዳለች እየተባለ ኢየሱስንም አማላጅ ነው እየተባለ በእግዚአብሔርና በሰው መካከል አንድያ አንድ አለ እሱም ሰው የሆነ ክርስቶስ ኢየሱስ ነው የሚለውን የአንደኛ ጢሞቴዎስ ምዕራፍ 2:5 ጥቅስ በመርህ በማድረግ ማለት ነው። ስለዚህ ሁለቱንም አንተንም ሆነ እናትህን ከአላህ ሌላ ተገዙ ብለሃል ወይ? ሱብሃነላህ። ምን ይላል የዛን ጊዜ ሲመልስ? ቃለ ሱብሃነክ፣ ጥራት ይገባህ ጌታዬ ሆይ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ይህንን ንግግር መናገር ለእኔ በጭራሽ አይገባኝም። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ፣ ብዬም ከሆነ በእርግጥ አውቀሃል፣ አንተ አዋቂ ነህ። ተዕለሙ ማ ፊ ነፍሲ፣ እኔ ዘንድ ያለውን ሁሉን ነገር ታውቃለህ። ወላ አዕለሙ ማ ፊ ነፍሲካ፣ አንተ ዘንድ ያለውን ግን አንድም ነገር አላውቅም። አይደለም ሶስቱም አንድ ናቸው ለመባል ቀርቶ ራሱ አብ ነው የሰውን ስጋ ቀምቶ ለብሶ ምድር የመጣው ለመባል ቀርቶ አብ ወልድም ማን ነው እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስ እግዚአብሔር አብም ሶስቱም አንድ ናቸው ለመባል ቀርቶ አንተ ዘንድ ያለውን በጭራሽ አላውቅም፣ እኔ ዘንድ ግን ያለውን ሁሉን ነገር አንተ አዋቂ ነህና መስካሪ አንተ ነህ ይልና ኢነከ አንተ ዓላሙል ጉዩብ፣ አንተ የሩቅን ሚስጥር ሁሉ አዋቂ ነህና ይላል ኢሳ። በዚህ ጊዜ እውነተኞችን እውነታቸው መንግስተ ሰማይ እውነተኞችን እውነታቸው የሚያዋጣበት ቀን መቼ ነው? የውመል ቂያማ ነው። ስለዚህ ጀነትን ይገባሉ ይላል ኢሳ። ጀነት ከሚገቡት ውስጥ መሆኑም እዚሁ ላይ የተረጋገጠለት ነው። በመጨረሻ ግን አንድ የምጨምረው ነገር ነቢዩ ኢሳ ወይም ኢየሱስ ክርስቶስ ከሱ በኋላ ስለሚመጡት ስለ ነቢዩ መሐመድ መምጣት ትንቢት መናገሩን በቁርአን ምዕራፍ 61 ቁጥር 6 ላይ እናገኛለን። በዚሁ አጠቃልላለሁ። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን ይላል። የመርየም ልጅ አልመሲሕ ዒሳ እናንተ የእስራኤል ልጆች ሆይ እኔ ከበፊት ያለውን ተውራትን ማረጋገጥላችሁ ሲሆን የማን ቃል በመሆኑ? የፈጣሪ ቃል በመሆኑ የሙሳም ነቢይነት የአላህ መልእክተኛ የመሆኑን እውነታ የምመሰክር ወይም ደግሞ የማረጋግጥ ከሱ ያለፈ ስለሆነ ማረጋገጥ ነው እሱን ያለበት እና ያእቲ ሚን ባዕድ እስሙሁ አሕመድ ወሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አሕመድ፣ ከኔ በኋላ ደግሞ በሚመጣው መልእክተኛ ስሙ አሕመድ በተባለው መልእክተኛ ደግሞ የማበስራችሁ ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ብሏል ይላል። ነቢ ዒሳ ስለ ነቢ መሐመድ መምጣት ትንቢት ተናግሯል። ይህንን ጉዳይ ለነገሩ እኛ እንደ መረጃ አንጠቀምበትም እንጂ ይህን መሳይ የሆነን ጥቅስ እናገኛለን። ምን ላይ? ዮሐንስ ወንጌል ላይ። ምናልባት ካላበዛሁባችሁና ትንሽ ያላሰለቻችሁ ከሆነ ልጠቅሰው እችላለሁ፣ ግን እዚሁ ላይ ላቁመው። ምናልባት ዮሐንስ ወንጌል ምዕራፍ 16 ከቁጥር 6 ጀምሮ ብናየው እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና ብሎ ኢየሱስ ተናግሯል የሚል ጥቅስ እናገኛለን። ያ ማን ነው እሱ የሚመጣው ባል አጽናኙ መንፈስ ቅዱስ ነው የሚል። እንግዲህ የዚህ የአጽናኙ መንፈስ ቅዱስ መልእክቱ አጽናኝ መንፈስ ቅዱስ ከሆነ ቁርአኑ መልእክተኛ ደግሞ ሊኖረው ይገባልና መልእክተኛው ማን ነው? ነቢዩ መሐመድ። እሱም መጥቶ ስለ ፍርድ፣ ስለ ጽድቅ፣ ስለ ኃጢአት ዓለምን ይወቅሳል ይላል። ስለ ፍርድ፣ ስለ ጽድቅ፣ ስለ ኃጢአት ዓለምን ስለ መውቀሱ ደግሞ ቁርአን ምዕራፍ 33 ቁጥር 45 ሱረቱል አሕዛብ ላይ እንዲህ የሚል ቃል እናገኛለን። ለማነጻጸር ያህል ብዬ ነው። ምን ይላል? ያ አዩሃ ነቢዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ
ወዳኢየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ የሚል ትርጉሙ ምንድን ነው? አንተ መልእክተኛ ሆይ ማንን? ነቢዩ መሐመድን ማለት ነው ሰለላሁ ዐለይሂ ወሰለም። ኢና አርሰልናከ እኛ መልእክተኛ አድርገን ላክነህ ይላል። ኧረ እነማን ናቸው እንዳትለ ከቲም አላህ ስብሓነሁ ወተዓላ በተዓዚመን ነፍስ ብዙ ቦታዎች ላይ ይገልጻል ቁርአንን። ተዓዚመን ነፍስ ማለት ራሱን የሚያልቅበት የሚያሞካሽበት ኩራቱ የሚገለጥበት የሆነ አገላለጽ ነው ኢና የሚለው እንጂ ቁጥር የለውም። አላህ ቁርአን ምዕራፍ 112 ሱረቱል ኢኽላስ ላይ ቁል ሁወ አላሁ አሐድ የሚል ስላለ ቁርአን ምዕራፍ 2 ሱረቱል በቀራ ላይም ወኢላሁኩም ኢላሁን ዋሂድ አምላካቸው አንድ አምላክ ብቻ ነው የሚል ስላለ እዚህ ላይ የመኩራሪያ የሆነን ገለጻ ነው የሚያስቀምጠው እና ኢና ብሎ ነው እዛ ላይ የሚገልጸውና ኢና አርሰልናካ እኛ ላክነህ ሻሂደን መስካሪ ስትሆን በማን ላይ ነው የሚመሰክረው? ወደ ሐዲስ ኪዳኑ ትንቢት እንመጣለን። ምን የሚል ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት ይላል አይደል? ምስክርነት ለማን ነው መሆን ያለበት? ከዚህ ከሶስቱ ነጥቦች ውስጥ ሻሂደን ይላል መስካሪ ማለት በማን ላይ? በማን ላይ? ስለ ፍርድ፣ በፍርድ ቀን መስካሪ ነው። ስለ ፍርድ ከሚለው ጋር ነው የሚዛመደው ይሄ። ወሙበሽረን አብሳሪ ይላል ቁርአኑ ላይ። እሺ ሐዲስ ኪዳኑ ላይ ስንመጣ ከሶስቱ ነጥቦች ምኑ ጋር ነው የሚስማማው? ስለ ጽድቅ ከሚለው ጋር ይስማማል። ጽድቅን ለሚሰሩ ሰዎች ይህ መልእክተኛ አብሳሪ ነው። ወበሽር ለዚነ አመኑ ወአሚሉ ሳሊሓት አነ ለሁም ጀናትን ኢላ አኺሪ። አብስራቸው እነዛን ያመኑትን መልካም ስራ የሰሩትንም ባሮችን አብስር ብሏል ቁርአን ላይ። ስለዚህ ይህ መጪው የሆነው አጽናኝ የተባለው መልእክተኛ አብሳሪም ነው፣ አስጠንቃቂም ነው፣ መስካሪም ነው። ሻሂደን መስካሪ ነው በትንሣኤ በፍርድ ቀን። ሙበሽረን አብሳሪ ነው ምድር ላይ መልካምን ለሚሰሩ ለአማኞች። ነዚረን አስጠንቃቂ ነው ስለ ኃጢአት ያስጠነቅቃል። ፈአንዘርቱኩም ናረን ተለዛ ይላል ቁርአን ላይ። እጅግ በጣም አቃጣይ በሆነችው የገሃነም እሳት ነው እማስፈራራችሁ ይላል። አዎ ዛሬ ምድር ላይ የካደ አመፀኛ የሆነ ሁሉ ንስሐ ሳይገባ ወደ ፈጣሪው ሳይመለስ ወይም ወደ ተፈጠረበቱ እስልምና ሳይገባ ቢሞት የጀሃነም ሰለባ ለመሆኑን ማረጋገጫ ነው ማለት ነው። ራሱ የቁርአን መልእክት ግልጽ የሆነ ማረጋገጫ ነው ያለው። ስለዚህ ይህን ይመስላል። እችንም እንደ ተጨማሪ ነው ያደረኩብህ። ሶሪ ስላስረዘምኩት። ይህን ይመስላል። አላሁ አለም። ምናልባት ካልተሳሳትኩኝ ኢየሱስ ራሱ ስለ ነቢዩ መሐመድ መምጣት ተናግሯል ብለህ ነበርና መጽሐፍ ቅዱስ ላይ ስለ ነቢዩ መምጣት የሚያስረዳ አለ ከዘዳግም 18:18 ውጪ? ከቲም ቀጥል እንደገና። ምናልባት ኢየሱስ ሲናገር ስለ ነቢዩ መምጣት ተናግሯል በዮሐንስ ወንጌል ላይ ብለሃል እና ምናልባት እሱ የሚለው ስለ አጽናኝ ወይም ስለ መንፈስ ቅዱስ ነው። ምናልባት ደግሞ ሌላ ምዕራፍ ላይ ደግሞ ዘዳግም ላይ ሲናገር ዘዳግም ምዕራፍ 18 ላይ ከወንድሞች መካከል እንዳንተ ያለ ነቢይ አስነሳለሁ ይላል እግዚአብሔር ለሙሴ። ያንን ሙስሊሞች ለነቢዩ መሐመድ ነው ሪፈር የሚያደርገው ብላችሁ ስታወሩ ሰማለሁኝ እና ምናልባት ያ ጥቅስ ከሙሴ በኋላ ስለተነሳው ስለ ኢያሱ የእስራኤልን ሕዝብ ወደ ከነዓን ስላስገባው ስለ እሱ አይደለም ወይ የሚያወራው? እንዴት ከነቢዩ መሐመድ ጋር ሊያያዝ ይችላል የሚል ጥያቄ አለኝ። እሺ ጥሩ፣ ይሄም ጥሩ ጥያቄ ነው። ከወዲሁ ደግሞ አንድም ነገር ደግሞ አስታወስከኝ ከወዲሁ ማለት ነው። ጥሩ ነው ይሄ መማማር የሚባለው ነገር በጣም ደስ ይላል። በዘዌ ጥሩ የሆነ እንትን ነው እዚህ የመጣኸው። በመጀመሪያ አጽናኝ የሚለውን ለመንፈስ ቅዱስ ነው ይሉታል አልክ። አዎ ይላሉ ብዙዎቹ እንደዛ ነው የሚሉት። ነገር ግን ለመንፈስ ቅዱስ እንዳልሆነ ግልጽ የሆኑ የባይብል መረጃዎች አሉ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1ን ብታየው አጽናኑ ሕዝቤን አጽናኑ ይላል አምላካችሁ ይላል። እነማንን ያላቸው ካልን
እኔ ጋር ትንሽ መብራት ሁኔታ ችግር አለ ባይብልን ለማንበብ ከዚህ ላይ ደግሞ ለማውጣት ያስቸግራል። ቦታው ላይ እንሂድና አንድ ጊዜ እስኪ የተከፈተልኝ እናየዋለን። ኤኒዌይ አጽናኑ ሕዝቤን አጽናኑ ይላል አምላካችሁ ይላል። ማንን ነው ያለው? ማንስ ነው ያለው የሚለውን ስናይ ባዩ እግዚአብሔር ነው። ኢሳይያስ ማለት ነው። ምዕራፍ 40 ቁጥር 1 ላይ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ላይ እሺ ከፍቼዋለሁ። አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። ኢማጂን እዚህ ጋር ያዘዛቸው ወገኖች ሰዎች መሆናቸውን እንረዳለን። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ አለ። ጮኸቹ እነማን ናቸው? መንፈስ ቅዱሳን ወይስ ሰዎች? የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል። እማማውም ይቃናል፣ ስርጓጎጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ስለዚህ እንዲጮሁ የተባሉት ሰዎች ናቸው እንጂ መንፈስ ቅዱስ አይደለም። ከላይ ምን ብሎ ነው የጀመረው? አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። አጽናኙ ማን ነው? አሁን እዚህ ጋር ሰዎች ናቸው። ጻድቃን ነቢያትም ሊሆኑ ይችላሉ። ስለዚህ ከኔ በኋላ ሌላ አጽናኝ ይሰጣችሁ ዘንድ አብን እለምናለሁ ያለው ኢየሱስ ክርስቶስ ደግሞ በሉቃስ ወንጌል ምዕራፍ 2 ቁጥር 25 ጀምሮ ያለውን ስታይ ምን ይላል? ስምዖን የሚባል ሰው ነበረ በኢየሩሳሌም። ማርያምና እጮኛዋ ዮሴፍ ኢየሱስን በ12 ዓመቱ እንደ ሀገሩ እንደ አይሁድ ልማድ ወደ ጻዲቅ ሰው ይዘውት ይሄደው ነበር። ለምን? ሊያስባርኩት። ከዛ በስተፊት ግን ይሄ ማን ነው ስምዖን የሚባለው ሰው በነገራችን ላይ እንደ ቂሰሰል አንቢያ ወደ እስላማዊ የተሆነው ታሪክ ስትመጣ ሸምዖን ይባላል። ይህ ሰው ስምዖን ይላል ባይብሉ ላይ ደግሞ። እሱ የእስራኤልን መጽናናት ይጠባበቅ ነበር ተብሏል። በዚህ ጊዜ ማርያምና ዮሴፍ ኢየሱስን ያው ከብዙ ቆይታ በኋላ ይዘውት ሄዱ። መንገድ ላይም የሆነ እክል ገጥሟቸው ነበር። ኢየሱስ ቀርቶባቸው ነበር። ወደኋላ የሚላለ ሙሉ ቀን የሚያህል ተጉዘው ተመልሰው ሄደው አገኙት። ከዛ በኋላ ሄዱ ስምዖን ጋር ኤኒዌይ ደረሱ። ስምዖን ጋር ሲደርሱ ስምዖን አየው ኢየሱስን። ወደ እሱ አስጠግተው አቀፈውና ወደ እግዚአብሔር ጸለየ ይላል። ምን ብሎ ጸለየ? አሁን ባሪያህን እንዳሻህ ልታሰናብተው ትችላለህ፣ ዓይኖቼ የሕዝብህን ማዳን አይተዋልና አለ። ስለዚህ የእስራኤልን መጽናናት ይጠባበቅ ነበር ስምዖን። ሲጠባበቅ የነበረው ስምዖን ኢየሱስን ሲያይ የእስራኤልን መጽናናት አረጋገጠ። ኢየሱስ ምንድነው እዚህ ቦታ? አጽናኝ ነበረ። ኢሳይያስ ላይ ምን አገኘን? አጽናኞች ሰዎች ነበሩ። ኢየሱስ ደግሞ እዚህ ጋር አጽናኝ ነበረ። በኋላ ወደ ዮሐንስ ወንጌል 16 ስትመጣ ደግሞ ከእኔ በኋላ ሌላ አጽናኝ ይሰጣችሁ ዘንድ መንፈስ ቅዱስ ነው ለሚለው ደግሞ ከኢየሱስ ክርስቶስ በፊትም መንፈስ ቅዱስ ነበረ። መንፈሴን በሕዝብ ሁሉ ላይ አፈሳለሁ ብሏል እግዚአብሔር የሚልም አለ። እግዚአብሔር መንፈስ ቅዱስ ከኢየሱስ ጊዜ ነው እንደጀመረው አይደለም። ከኢየሱስ በኋላ ነው እንደመጣ የሚባለው አይደለም። በፊትም ነበረ። መንፈስ በሁለት ይከፈላል። በጽድቅ የሚያዝ መንፈስና በኃጢአት የሚያዝ መንፈስ ወይም ደግሞ በእርኩስና በቅዱስ ተብሎ በሚለይ መልኩ ማለት ነው። ስለዚህ እዚህ ጋር አጽናኝ የሚለው ወይም አድቮኬት በሚል በእንግሊሽ ትራንስሌሽን ላይ በተቀመጠው መሰረት ያለው ሰዎችን እንጂ መናፍስትን አይደለም። ወደ መናፍስትም ሊያስጠጉ ከፈለጉ ሰዎች ቁርአኑ በመንፈሳዊ አወራረድ ነው ወደ ነቢዩ መሐመድ የመጣው። ያ ቁርአን ሙሉ ለሙሉ ህዝብን ማጽናኛ፣ ህዝብን መገሰጫ፣ ህዝብን ማብሰሪያ ነው። እሱንም ከወሰደን በዚህ መንገድ ሊያስኬደን ይችላል። ስለዚህ ይህን ይመስላል ባጭሩ። በቃ ያሳጠረልን ወደ ሶሪ ቆይ ዘዳግም ሊሄድልህ አንድ አፍታ ይቅርታ፣ በትክክል ካስረዘምኩት ይቅርታ። ዘዳግም ምዕራፍ 18 ላይ ነው ያለው። ከቁጥር 19 ጀምሮ ነው አቀድም ያልከው ቨርስ ያለው። ምንድን ነው የሚለው እዛ ላይ?
ምንድነው ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ፣ ቃሌንም በአፉ አደርግ የሚለው ማን ነው? ሶሪ ኦሪት ዘዳግም ምዕራፍ 18 ከቁጥር 19 ጀምሮ ያለው እስከ 22 ስታነበው የማይፈጸምን ትንቢት የሚናገረን አትስሙ፣ እስከዛ ድረስ ማለት ነው። እዚህ ጋር አሁን እንዳንተ ያለ ነብይ አስነሳለሁ ያለው ሙሴን ከሆነ ሙሴን የሚመስለው ነብይ ኢያሱ ሳይሆን ነብዩ መሐመድ ነው መባል ያለበት። ምክንያቱስ ኢያሱ ከዛም በፊት ከሙሴ ጋር አብሮ ሲሰራ ነበር። ኢያሱ ሙሴን አይመስልም በጀራሽ፣ አብሮ ሲሰሩ የነበሩ ናቸው። አስነሳለሁ ሲል በዛን ሰዓት ኢያሱ ነበር። ከኋላው የሚነሳው ሌላ ነብይ ነው መሆን ያለበት። ለኢያሱም እኮ ሊሆን ይችላል፣ ይሄማ ያከራክረናል ለሚባልም ከሆነ የሚገላግለን አንድ ጥቅስ አለ። ምንድነው ጥቅሱ? እዛው ኦሪት ዘዳግም የመጨረሻው ምዕራፍ 34ኛው ምዕራፍ ቁጥር 10 ላይ ስንሄድ ገላጋይ ጥቅስ እናገኛለን። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ እስራኤል ምድር ላይ አልተነሳም ይላል። ባይብል ይዘህ ከሆነ ከቲም ስንት ላይ 34 የመጨረሻው ምዕራፍ ቁጥር 10 ላይ እግዚአብሔርም ፊት ለፊት እንዳወቀ እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል ዘንድ አልተነሳም። እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል ዘንድ አልተነሳም። ከዚያ ወዲህ በትክክል ከዚያ ወዲህ። ስለዚህ ኢያሱን ነው የምትለኝ ከሆነ ኢያሱም እስራኤል ምድር ላይ ነው ያለው። አቤት ምን አልከኝ? እየጠበቅኩ በትክክል። ስለዚህ ለኢያሱ ነው የሚል ጭራሽ አንዲትም ቃልም መናገር አንችልም ማለት ነው። እና ወዴት ነው የሚወስደን? እንደ ሙሴ ያለው ነብይ አንደኛ እስራኤል ምድር ላይ ካልተነሳ የተነሳ ለሚለው ጥያቄ መልስ የሚሰጠን ቁርአን ብቻ ነው። የተነሳ አረብ ምድር ላይ መካ ላይ መዲና እና መካ ላይ የቁርአኑ መልእክቶች ወርደዋል። ሁለቱ ከተሞች ላይ መልእክተኛው ለዓለማት ህዝብ ተልከዋል። ለዓለማት ህዝብ ነው የተላኩት። ቁርአን ምዕራፍ 21 ላይ እንደተገለጸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን በሚለው መልኩ ማለት ነው። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ ደግሞ መጽሐፍንም አንብብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላቸዋል ይላል። ኢዝሂ አነሱ ይሄን ያደረገው መዝሙረ ዳዊት ምዕራፍ 84 ኢሳይያስ 29 12 ተሳስቼ ከሆነ አርሙት ወንድሞች፣ እዚህ ያላችሁ እህቶችም ሆናችሁ ወንድሞች። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ማለት ነው። መጽሐፍን አንብብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላቸዋል የሚለው እስኪ አገኘኸው? ልክ ነኝ? ከ11 ጀምሮ ልሂድ። ኦኬ። ራእዩ ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብንም ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሞአልና አልችልም ይላቸዋል። ደግሞም መጽሐፍን ማንበብ ለማያውቅ ይህ አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። እሱን ነው ላመጣል የፈለግኩት። እና በዚህ በእንደነኛ አይነት ጥቅሶች መሰረት የግድ ሙሐመድ ተብሎ ስላልተጻፈ የሚልን አመለካከት ይይዙና አመላካች የሆነውን ትንቢት እንኳን ብዙዎች አይቀበሉም። በአንድ በኩል ባይብሉ የእግዚአብሔር ቃል ነው፣ የፈጣሪ ቃል ነው ይላሉ። ቁርአኑ ላይም ስለ ኢየሱስ ክርስቶስ ማንነትና ደረጃ ይገልጻል። ስለ ነቢይ መሐመድም ነብይነት እንጂ አምላክ እንዳልሆኑም ይገልጻል። እኛ በሁለቱም ነብያቶች ያመንነን። ክርስቲያኑ ህዝብ ወይ ክርስቲያኑ ወገን ደግሞ የነቢይ መሐመድን ነብይነት ያውቃል ውስኑ። በተለይ አይሁዶች በደንብ ያውቃሉ። መቀበል ላይ ግን ፈቃደኝነት ነው የሚፈልገው። እኛ ደግሞ አላህ ምን አለን? ወማ ዐለይከ ኢለል በላግ፣ ያለብህ ማድረስ ብቻ ነው፣ ሌላውን ጉዳይ ለእኔ ተወው ይላል አላህ። የቀድሞ ትምህርት ማለት ኦሪት ዘዳግም 18 ከ19 ጀምሮ ያለው ያልኩ እዛ ላይ አንድ መላት ነገር አለች። ምን ምንድነው? ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ያለው የያዕቆብ ልጆች ስንት ናቸው? ከቲም 12 አለቆች ናቸው አይደለም?
ወንዶቹ ዮሴፍ፣ 12 ንፍታሌም፣ ጋድ፣ ይሳኮር፣ ይሁዳ፣ ቢንያም እነኝን ቆጥሮ 12 ናቸው። ለነገሩ ልጆቹን በሙሉ እንቁጠር ካልክ 11 ወንዶችና አንዲት ሴት ናት። እና ግን ይሁን ወንድሞቻቸው እነማን ናቸው ወደሚለው እንሂድ። የኢስማኤል አረብ ምድር ላይ የተወለዱት 12ቱ አለቆች ለያዕቆብ ልጆች ወንድሞች ይሆናሉ አይሆኑ? ይህ ቤተሰብ ወንድማማች ነው አይደለም? በትክክል ለያዕቆብ ኢስማኤል አጎት ነው። የኢስማኤል ልጆች ለያዕቆብ ልጆች ወንድሞቻቸው ናቸው። ስለዚህ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳለሁ ሲባል ቀጥታ ትንቢቱን ወደ ነቢዩ ኢብራሂም እንወስደዋለን። ነቢዩ ኢብራሂም ማለት የነቢያት አባት ነው፣ የእምነትም አባት ተብሏል። ባይብል ላይ ቁርአን ላይ ኡመተን ቃኒት ተብሏል፣ ህዝብ ተብሏል። የተኸዘ አላሁ ኢብራሂም ኸሊላ ተብሏል። አላህ በወዳጅነት የያዘው ሰው ነው። አላህ ውዴታውን ሰጥቶታል ይላል እና በቁርአን ምዕራፍ 2 ከቁጥር 127 ጀምሮ ምን እናገኛለን? አምላካችን አላህ ሱብሓነሁ ወተዓላ የኢብራሂምን 3 ጸሎቶች ተቀብሎ እንደ ትንቢትም ፈጽሟቸዋል። በተለይ አንደኛው ጸሎት ትንቢትም ሆኖ ተፈጽሟል። ምን የሚል ረበና ወብዐት ፊህም ረሱለን ሚንሁም የትሉ ዐለይሂም አያቲከ ወዩዐልሙሁም አልኪታበ ወልሒክመተ ወዩዘኪሂም ኢነከ አንተል ዐዚዙል ሐኪም የሚለው ጌታችን ሆይ። በነገራችን ላይ በዚህ አጋጣሚ ይህን ጸሎት ያደረጉት ይህ አሁን የዓለማት ሙስሊሞች በአጠቃላይ ዳይሬክሽን አድርገን ወደምንሰግድበት የሆነውን ካዕባን ያንን መስጅድ ማለት ነው። ካዕባን ቂብላ አድርገን የምንሰግደውን ግንባታውን ከመሰረቱ ከፍ ያደረገው ኢብራሂም ከበኩር ልጁ ኢስማኤል ጋር ነው። ታሪኩ ይህንም ያስረዳል። በዚህ ጊዜ ግንባታውን ከፍ አድርገው ባጠናቀቁ ጊዜ ያደረገው ጸሎት ነው። ረበና ተቀበል ሚና ብሏል። ተቀበለን ጌታችን ሆይ ይህን መልካም ስራም ብሏል። ረበና ወጅዐልና ሙስሊመይን ለከ ብሏል። ጌታችን ሆይ ለአንተ እጅ እግራችንን የሰጠን ሙስሊሞች ታዛዦች ሙስሊሞችም አድርገንም ብሏል። ወሚን ዙርየቲና ኡመተን ሙስሊመተን ለከ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሂም ብሏል። ከዘሮቻችንም ሙስሊም አድርግ ብሏል። ከዛ ሶስተኛው ላይ ከዘራችን ነቢይን አስነሳ፣ ያንተን መጽሐፍ የሚያነብላቸው መልእክትህን የሚያደርስላቸው የሚገስጻቸው የሆነ ነቢይ አስነሳ ብሎ ጸልዮ ነበር ኢብራሂም። ያንን ትንቢቱንና ጸሎቱን ዘመናትን ተሻግሮ ከዛችው ካዕባ ሰፈር ጸሎቱ በተደረገባት መንደር ላይ ነቢዩ መሐመድ እንዲወለዱ አላህ ፈጠረ ማለት ነው። ነቢዩ መሐመድን ፈጠራቸው፣ ተወለዱ። እዛችው ሰፈር ላይ በነቢይነት ተቀቡ። ይሄ የነቢ ኢብራሂም ጸሎቱም ተፈጻሚነትን አግኝቷል፣ ትንቢቱም ተፈጽሟል ማለትም ያስይዛል። ከነቢዩ ኢየሱስ ክርስቶስም ትንቢት ጋር ተያይዞ ለነቢዩ መሐመድ ነው። የዘዳግም 18-19 ጀምሮ ያለውንም ስናይ ከዚሁ ጋር ተመሳሳይነት አለውና ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳለሁ፣ ቃሌንም በአፉ አደርጋለሁ ይላል። ነቢይ መሐመድ የተጻፈን አላነበቡም፣ ነቢየል ኡሚይ ናቸው ይላል ቁርአን ምዕራፍ 7 ሱረቱል አዕራፍ ከቁጥር 157 እና 158 ማለት ነው። 157 እና 158 ላይ የማይጽፍ የማያነብ ነቢይ መሆናቸውን ይናገራል። ስለዚህ ቃላቸው ላይ እንዲናገሩና በቃላቸው እንዲመሰክሩ ነው የተደረገው። ያ ሁሉ የቁርአን ምዕራፍ ወቅትን ጠብቆ ተከፋፍሎ የተወረደው በነቢዩ መሐመድ አንደበት ላይና በልባቸው ላይ እንዲያርፍ ነው የተደረገው። በልባቸው ለማረፉ ሱረቱል አዕላ የሚባልን የቁርአን ምዕራፍ ካነበብን ሰኑቅሪኡከ ፈላ ተንሳ የሚል እናገኛለን። ቁርአኑን አስነብብሃለሁ እንዳትረሳውም አደርጋለሁ አላቸው። አትረሳውም አላቸው። ይኸውና በ23 ዓመታት ውስጥ ተጀምሮ እስከሚያበቃ ድረስ የተጀመረውን አንቀጽ ከጨርሶ አንቀጽ ጋር አገናኝተው ያነቡ ነበረ፣ እንዳይረሱት ሴቭ ስለተደረገ። ሌሎቹ ተከታዮቻቸው ሰሃቦቹ ከሳቸው በሰሙት መልክ ይጽፉም ነበረ፣ ያነቡትም ነበር፣ በሳቸው እያስረገጡ ማለት ነው። ነቢዩ መሐመድ አረጋግጠውላቸው የተጻፈውን እና የማይጽፍና የማይነብ ነቢይ መሆናቸው በዚህ ተገልጿል። ቃሌን በአፉ አደርጋለሁ የሚል ያዘዝኩትንም ሁሉ ይነግራቸዋል ይላል። ፋስዳዕ ቢማ ቱእመር ወአዕሪድ አኒል ሙሽሪኪን ይላል ቁርአኑ ላይ። ያዘዝኩትንም ይነግራቸዋል፣ ቃሌን የማይቀበለውን እኔ በቀልለታለሁ የሚለውን እዛ ቁርአን ላይ እናገኘዋለን ማለት ነው። በታዘዝከው መሰረት ግልጹን ንገራቸው፣ እንቢተኞችን እኔ ነኝ የምበቀል ይላል ቁርአን ላይ። ባይብሉ ላይ ያለውን እዛ ላይ ተፈጽሞ ታገኘዋለህ። እዚህ ላይ የተራራቀ ነገር አይደለም የምናየው። አንዳንድ አመላካች የሆኑ ጥቅሶች ባይብል ውስጥ አይጠፉ አሉ።
ብዙ ቦታ ላይ እኛ እንደ መረጃ አንጠቀማቸውም፣ ምክንያቱም ቁርአን በቂያችን ስለሆነ። ነገር ግን መረዳት ለሚፈልጉ እንዳንተ አይነት ላሉ ወገኖች ግን የምንገልጸው ነገር ነው እና በዚህ መልኩ ይሄን ይመስላል ማለት ነው። በጣም አመሰግናለሁ። አዎ ነብዩ መሐመድንና እሺ፣ ምንም አይደለ ከቲም፣ እኛም በጥሩ ሁኔታ እና በጥሩ አፕሮች ከኛ ጋር ወቅተን ስላሳለፍክ ጌታ አላህ የተመሰገነ ይሁን። ለአንተም ደግሞ እኛ የምንወደውን ጀነት የምናገኝበትን መንገድ እንደሰጠን ለአንተም እንዲገልጥልንና እንዲሰጥህ ምኞታችንም ጸሎታችንም ነው። የሙሳና የነቢዩ መሐመድ ተመሳሳይነት በሚለው ላይ እዚህ ጋር የሆነ ኮመንት አይቼ ነው። እሱን አልጠቀስኩትም ቅድም። ብዙ ያልተጠቀሱ ነገሮች አሉ። በዚህ አጋጣሚ ምናልባት ካላሰለቸሁ ትንሽ ነገር ለማለት ብዬ ነው። ያ ምንድን ነው? ሙሳ ከእናት ከአባቱ ነው የተወለደ። ነቢዩ መሐመድም ከእናት ከአባት ተወልደዋል። ይመሳሰላል። እንደ ሙሳ ያለ ነቢይ ሙሐመድ፣ እንደ ነቢዩ መሐመድ ያለ ነቢ ሙሳ ማለት ይቻላል። እንደገናስ ጦርነትን አካሂደዋል ሁለቱም። ነቢዩ ዒሳም ኢየሱስ ክርስቶስ አልተዋጋም፣ ጦርነትን አላካሄደም። ነቢዩ ዒሳ አልሞተም፣ እስቲል አለ ሰማይ ላይ። ነቢ ሙሳም ነቢ መሐመድም ሞተዋል፣ ሁለቱም ተቀብረዋል። እንዳንተ ያለ ነቢይ ሲባል በብዙ ነገሮች ተመሳሳይነትን እንዳላቸው ለመግለጽ ነው ማለት ነው። ከቲም ምናልባት ፈቃደኛ ከሆንክና ካለህም ግንዛቤ አንጻር እንድትመልስልኝ አንድ ጥያቄ ልጠይቅህ ከባይብል አንዲት። እሺ መልካም። እሺ ያቺ ጥያቄ ምን መሰለች? ብዙ ጊዜ ጠይቄያለሁ፣ ግን ብዙዎች የራሳቸውን አይነት ምላሽ የሚያስቀምጡት ከግንዛቤ አንጻር፣ ግን እኔ እስካሁንም መልስ የምጠብቅለት ጥያቄ ነው ማለት ነው። ማቴዎስ ቦታውንም ልንገረህና አንብበኸው እንድትነግረኝ ነው። ምዕራፍ 12ን ከቁጥር 38 ጀምሮ እያየሁ ስትሄድ መምህር ሆይ ተአምርን አሳየንና ይበቃናል ሲሉት፣ ይህ አመንዝራ ትውልድ ተአምራትን ይፈልጋል፣ ከነቢዩ ከዮናስ በቀር ተአምር አይሰጠውም። ዮናስ በአሳ ነባሪ ሆድ 3 ቀን ከ3 ሌሊት እንደቆየው የሰው ልጅን በምድር ልብ ውስጥ 3 ቀን ከ3 ሌሊት ይኖራል ይላል። ጥያቄ እዛ ላይ ነው። ቦታው ላይ ስንደርስ ንገረኝ። እሺ 12 ስንት ላይ? ምዕራፍ 12ን ከፈትከው ከቁጥር 38 ጀምረ። እሺ እና ምንድን ነው የሚለው እዛ ላይ? መምህር ሆይ ነው ጌታ ሆይ ነው የሚለው። ተአምርን አሳየንና ይበቃናል። አንተ ጋር ምን ይላል? እና በዚያን ጊዜ ከጻፎችና ከፈሪሳውያን እሺ ቀጥል። ኦኬ። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶች መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። እርሱም ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን እያለ ይቀጥላል። እሺ በቃ ጥያቄ እዚችው ላይ ነው። ምናልባትም ጥያቄው አንድ ሁለትም ሶስትም ጥያቄዎች ሊሆኑ ይችላሉ በዚሁ መካከል ላይ። የመጀመሪያው ጥያቄ ኢየሱስ ክርስቶስን ሰዎች ጌታ ነው፣ አምላክ ነው፣ ፈጣሪ ነው እያሉ በፍጡር በሆነው ዮናስ እንዴት ሊመሰል ቻለ የሚል ነው። ዮናስ በአሳ ነባሪ ሆድ 3 ቀን ከ3 ሌሊት እንደቆየው ካለ ራሱን በዛ መስሏል። እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ የሚለው ለኢየሱስ ክርስቶስ አይሰራም ወይ ከሚለው ጋር በተያያዘ ማለት ነው። አንድ በላይ። ሁለተኛው ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን ከ3 ሌሊት እንደቆየው ሲባል አልሞተም ማለት ነው። ነፍሱ ከስጋው አልተለየም ማለት ነው። እንደቆየው የሰው ልጅም በምድር ልብ ውስጥ 3 ቀን ከ3 ሌሊት ይኖራል። ይህ ማለት ኢየሱስን ሞቷል፣ ነፍሱ ከስጋው ተለይቷል ማለትን ያስይዛል። ሁለተኛው ጥያቄ ነው። ሶስተኛው ጥያቄ ደግሞ 3 ቀንና 3 ሌሊት ኢየሱስን ይዘው
ወደ መቃብር የወሰደው ባለጸጋው ዮሴፍ ነው። እንደሚታወቀው በነጭ ጨርቅ ከፈነውና ለራሱ በተዋቀረ ከአለት በተዋቀረ መቃብሩ ላይ ወስዶ የቀበረው አርብ ምሽት ነው። 3 ቀን ከ3 ሌሊትን የምንቆጥረው ደግሞ አርብ ምሽት ላይ ከተቀበረ ምድር ልብ ውስጥ ነው 3 ቀን ከ3 ሌሊት ይኖራል ያለውና አርብን ቀኑን እንጨርሳለን አይቆጠርም። ምሽቱን ከቆጠርን በማግስቱ ቅዳሜ 1 ለእሁድ አጥቢያ 1 ምሽት 2 ምሽትና 1 ቀን ነው እዚህ ላይ የሚያሳየው። 3 ቀንና 3 ሌሊት ከመቼ ጀምሮ ነው ተቆጥሮ 3 ቀን ከ3 ሌሊት የሆነው ነው ያሳጥርልና ጥያቄዎች እነኚህ ናቸው። ያው ምናልባት አጥንቼ ምናልባት ማምጣት ከቻልኩኝ እንጂ ምንም ልል አልችልም። ቦታውን ግን አይተዋል አይደል? ቦታውን ግን አይተዋል። በትክክል በመጽሐፉ መሰረት ነው ጥያቄን ያቀረብኩልና እንዳልከው ይኸውና አንድ ወቅት እንገናኛለን እንደ ጌታ አላህ መልካም ፈቃድ እዚሁ እህታችን አሲያ ቤት ነው። እሺ በእውነት ቴንክ ዩ በጣም ምንም አይደል። እሺ ያ ጀማ ለነበረን ቆይታ አላህ የተመሰገነ ይሁን። እናንተም ቤቱን በዚህ መልኩ በኺድማ ለጠበቃችሁ እህት ወንድሞች ባረከላሁ ፊኩም جعلني الله وإياكم من الذين يستمعون القول فيتبعون أحسنه اللهم اهدنا الصراط المستقيم صراط الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم. ኡስታዝ ጀዛከላህ ኸይረን ጀዛ በጣም ነው የምናመሰግነው።